ሰላም ውድና የተከበራችሁ የቻናላችን ተከታታዮች ዛሬም እንደተለመደው አሪፍ የሆኑ ዘና የሚያደርጉ የእንቆቅልሽ ጥያቄዎችን ይዘን መጥተናል። እንደ ሁሉ ጊዜው በታማኝነት ስንት እንደመለሳችሁ በኮሜንት ተጽፋላችሁ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛው እንቆቅልሽ አና ከስራ ወደ ቤት እየተመለሰች ሳለ በአቅራቢያዋ ካለ ቤት የጩኸት ድምጽ ሰማች። ድምጹን ተከትላ ወደ ቤት ውስጥ ገባች። ነገር ግን አንድ መጥፎ ነገር ተፈጠረ። የቤቱ በር ተዘጋ። ነገር ግን ከፊት ለፊቷ በሮችን አገኘች። የመጀመሪያው በር ግዙፍ በሆኑ መርዛማ ሸረሪቶች ተሞልቷል። በሁለተኛው በር ውስጥ አንድ ሰው አጠገቡ ሲደርስ በቅጽበት የሚወድቅ አንድ ትልቅ ድንጋይ የታሰረበት ነበር። በሶስተኛው በር ውስጥ ደግሞ 7 የተራቡ አዞዎች ነበሩ እና እቺ ሴት ከሶስቱ የትኛውን መምረጥ አለባት? ለመመለስ 10 ሰከንድ አላችሁ። ሁለተኛውን በር መምረጥ አለባት። ምክንያቱም ጫማዋን ወደ ድንጋዩ ወርውራ እስኪወድቅ ድረስ በመጠበቅ ማለፍ ትችላለች። ሁለተኛ፣ አንድ ልብስ የለበሱ አዛውንት በአንድ ጠረጴዛ ላይ ተቀምጠዋል። እናም ውድ ሰሃን ላይ አሪፍ ምግብ እየተመገቡ ነው። ከዚያም አንድ ነጋዴ ውድ ልብስ ለብሶ ነገር ግን በላዩ ላይ ትንሽ የቡና ነጠብጣብ አለው። እናም ቀለል ያለ ሳንዱች እየበላ ነው። ነገር ግን ከአጠገቡ ብር የተሞላበት ቦርሳ አለ። በመቀጠል ደግሞ አንድ አርቲስት ኖርማል የሥራ ልብስ ለብሶ በታብሌቱ ላይ ስዕል እየሳለ ሲሆን ልብሱ ላይም የቀለም ነጠብጣብ አለበት። እንዲሁም ከፊት ለፊቱ ሎብስተር ያለበት ሰሃን ተቀምጧል። ደግሞም በጣም ትልቅ የወርቅ ሰንሰለት አንገቱ ላይ አለ። አሁን ጥያቄው ከነዚህ ሰዎች መካከል ሀብታም የትኛው ነው? ምንም እንኳን አዛውንቱ ውድ ምግብ እየበሉ ቢሆንም ልብሳቸው ግን ያረጀ ነው። ነጋዴው በጣም ውድ የሆነ ልብስ ለብሶ በገንዘብ የተሞላ ቦርሳ አለው። ነገር ግን ልብሱ ላይ ያለው የቡና ቆሻሻ እና ያልተስተካከለ አለባበሱ ደግሞ ይሄ ሰውዬ ምናልባትም ሀብታም ላይሆን እንደሚችል ይጠቁማል። አርቲስቱ ደግሞ የወርቅ ሰንሰለቱና የቅንጦት ምግቡ ጎልቶ ይታያል። እንዲሁም ትኩረቱን በታብሌቱ ላይ በማድረጉ ይህ ሁሉ የሚያሳየው እርሱ ሀብታም ባለጸጋ ነጋዴ መሆኑን ነው። ወደ ሶስተኛው ጥያቄ ከመሄዳችን በፊት 5 ሰከንድ ልስጣችሁ። ሰብስክራይብ አድርጉ። ጄፍ አንድ ቀን ከቤት ወጥቶ ወደ ቢሮ ሲሄድ የሆነ ዕቃ እንደጠፋበት አወቀ። ወዲያውኑ ለፖሊስ ደወለ። በቤት ውስጥ ደግሞ 3 ሰዎች አሉ። ከ3ቱ ሰዎች መካከል የጄፍ ሚስት ስትሆን ስትጠየቅ እንዲህ ብላ መለሰች። በዛን ቀን ጠዋት ጂም ቤት ውስጥ እየሰራው ነበር አለች። እንዲሁም ጽዳት ሰራተኛዋ ደግሞ ምድር ቤቱን እያጸዳው ነው አለች። እንዲሁም ደግሞ ምግብ አብሳዩ ማብሰያ ወጥ ቤት ውስጥ እንደነበረና ምንም ነገር እንዳልሰማ እንዲሁም ወደ ውጪ እንዳልወጣ ተናገረ። አሁን ፖሊሱ ጉዳዩን በመመርመር ላይ ነው። እናንተም ምርመራ ጀምሩ። 10 ሰከንድ አላችሁ። ሌባው ምግብ አብሳዩ ነበረ። ምክንያቱም እሱ ከኩሽና ፈጽሞ አልወጣሁም ብሏል። ነገር ግን ጫማው ላይ ጭቃ አለ። አራተኛ፣ ሜሪ፣ ጄን፣ ሳሊ እና ክሪስ በባር ውስጥ ብቻቸውን ነበሩ እና ኮንዳክተሩ ቲኬታቸውን በመፈተሽ ላይ ሳለ መብራቱ በድንገት ጠፋ። እናም በድጋሚ በራ። በዚህ ቅጽበት ግን ሳሊ ጠፋች እና ሁሉም ይፈልጓት ጀመረ። ነገር ግን የተገኘው ስልኳና አንድ የጆሮ ጌጧ ነበረ። ኮንዳክተሩ መጠየቅ ጀመረ። ሜሪ እንዲህ ስትል መለሰች። መብራቱ በጠፋ ጊዜ በባቡሩ በሌላኛው ክፍል ውስጥ ነበረች አለች። ጄን ደግሞ ተኝታ ነበር ስትል መለሰች። በስተመጨረሻም ክሪስ መጽሐፍ እያነበብኩ ነበር አለ። እና ማን ነው ውሸታም ብላችሁ ታስባላችሁ? ውሸታሙ ክሪስ ነበረ። ምክንያቱም መብራት ከጠፋ እንዴት ሊያነብ ይችላል? አምስተኛ፣ ኬሊ በደረሰባት የመኪና አደጋ የማስታወስ ችሎታዋን አጣለች። እናም ከህመሟ ገግማ ተነሳች። ኬሊ በትምህርት ቤት ውስጥ በጣም ተወዳጅ ልጅ መሆኗን ሁሉም ሰው ስለሚያውቅ አንድ ቀን 3 ወንዶች በሆስፒታል ውስጥ በመምጣት ቦይፍሬንዷ ነን በማለት ተናገሩ። እናንተስ ትክክለኛው ፍቅረኛዋን ማወቅ ትችላላችሁ? ፍንጩ በፎቶ ላይ አለ። በኬሊ አልጋ አጠገብ ካሉት የመጀመሪያ ፎቶዎች ከቤተሰቧ ጋር የተነሳችው ሲሆን ከጎን ደግሞ ያለው ከትክክለኛ ቦይፍሬንዷ ጋር የተነሳችው ፎቶ ነው። ይህ ማለት በግራ በኩል ያለው ልጅ ነው ማለት ነው።
ለዛሬ የነበሩን ጥያቄዎች እነዚህን ይመስላሉ። ሌላ ቀን እንደዚህ አይነት ጥያቄዎችን የምትፈልጉ ከሆነና እኛን የምታግዙ ከሆነ ሰብስክራይብ አድርጉ።